ጤና ይስጥልኝ። ጠበቃ አንዳርጌ ካሴ ነኝ። ስለ ይግባኝ አቀራረብና ስለሚቀርብበት ጊዜ ሕገ ነክ መረጃ ላካፍላችሁ። የይግባኝ ማመልከቻ በአጭሩ ተዘጋጅቶ የስር ፍርድ ቤት የሰጠውን ውሳኔ የሚቃወምበትን ምክንያት በመዘርዘር ይቀርባል። በተግባር ያለው የይግባኝ ማመልከቻ አቀራረብ እጅግ የተንዛዛና የፍርድ ቤቶችን ጊዜ ከማባከን ባሻገር አከራካሪውን ነጥብ ለመለየት ይቸገራሉ ወይም ደግሞ ከትንታኔ ብዛት የተነሳ ወደ ተሳሳተ ድምዳሜ ሊወስዳቸው ይችላል። የይግባኝ አቤቱታ ተዘጋጅቶ በሚቀርብበት ወቅት ይግባኝ ሰሚው ፍርድ ቤት በተለየ ካልፈቀደ በቀር ይግባኝ ባዩ በይግባኝ ማመልከቻው ላይ ዘርዝሮ ያልገለጸውን አዲስ ነገር በማንሳት ወይም መሰረት በማድረግ ለመከራከር አይችልም። ይግባኝ ባዩ በይግባኝ ማመልከቻው ላይ ያልገለጸውን አዲስ ነገር በማንሳት ወይም መሰረት በማድረግ ለመከራከር የፍርድ ቤቱ ፈቃድ ያስፈልጋል ሲባል ይግባኝ ባዩ ከይግባኝ መቃወሚያ ዝርዝሮች በመውጣት በቃል ክርክር በሚያስረዳበት ወቅት ነው። በማመልከቻው ላይ ያልተገለጸ ግን ደግሞ በስር ፍርድ ቤት የተነሳ ቢሆንም በይግባኝ ማመልከቻው ባይካተትም ይግባኝ ሰሚው ፍርድ ቤት በማስፈቀድ በክርክር ሊነሳ ይችላል። ይህም ሆኖ የመጀመሪያ ደረጃ መቃወሞችን የሚመለከት አይደለም። ፍርድ ቤቱም ውሳኔ በሚሰጥበት ወቅት በይግባኝ ማመልከቻው ላይ የተዘረዘረውን ወይም በፍርድ ቤቱ ፈቃድ ይግባኝ ባይ በማመልከቻ ጽሑፍ ላይ ያልገለጸውን አዲስ ነገር ለመከተል ሳይገደድ በማናቸውም ተገቢ መስሎ በታየው ምክንያት የፍርድ ውሳኔ ለመስጠት የሚችል መሆኑና ፍርድ ቤቱ ጭብጥ ብሎ በያዘው ነገር ላይና ተከራካሪ ወገኖች ክርክር እንዲያሰሙ ፍርድ ቤቱ መብት ከሰጣቸው ጉዳይ ላይ ካልሆነ በቀር ይግባኝ ሰሚው ፍርድ ቤት በማመልከቻው ተዘርዝሮ ከተገለጸው ወይም ክርክር ከተነሳበት ውጭ በሆነ ነገር ፍርድ ለመስጠት እንደማይችል ሕጉ ይገልጣል። ዳኝነት በዳኝነት ተጠያቂው በኩል በግልጽ ሲቀርብ ብቻ እንጂ ባልተጠየቀ ዳኝነት ላይ ፍርድ ቤቱ ፍርድ የሚሰጥበት ሕግ የለም። አንድ ተከራካሪ ወገን በስር ፍርድ ቤት ሲፈረድበት ለይግባኝ ሰሚው ፍርድ ቤት የይግባኝ ቅሬታውን ማቅረብ ያለበት በ60 ቀን ውስጥ ሲሆን የውሳኔ ግልባጭ ለማግኘት የባከነ ጊዜ ካለ ግምት ውስጥ የሚገባ ይሆናል። አቤቱታው የሚቀርበው ለሰበር አጣሪ ችሎት ከሆነ ለሰበር ቅሬታ ምክንያት የሆነ ጉዳይ ውሳኔ ባገኘ በ90 ቀናት ውስጥ ሊቀርብ ይገባል። የይግባኝ አቤቱታም ሆነ የሰበር ቅሬታ እንደ ቀደም ተከተሉ ለይግባኝ ሰሚው ፍርድ ቤት ወይም ለሰበር አጣሪ ችሎት መቅረብ በነበረበት ጊዜ ውስጥ ካልቀረበ በወቅቱ ያልቀረበበትን በቂ ምክንያት የሚገልጽ የይግባኝ ማስፈቀጃ አቤቱታ በማቅረብ ይግባኙ ወይም የሰበር ቅሬታው ተቀባይነት የማግኘት እድል አለው። ከይግባኝ ጋር ተያይዞ መታወቅ ያለበት ነጥብ በእኛ ሀገር ፍትህ ስርዓት ሁለተኛ ይግባኝ የተከለከለ መሆኑ ነው። ሁለተኛ ይግባኝ ማለት ጉዳዩን በመጀመሪያ ደረጃ የዳኝነት ስልጣኑ ተቀብሎ የወሰነውን ፍርድ በቅሬታ መልክ ለይግባኝ ሰሚው ፍርድ ቤት ማቅረብ የሚቻለው አንድ ጊዜ ሲሆን ይግባኝ ሰሚው ፍርድ ቤት የስር ፍርድ ቤት የሰጠውን ውሳኔ ካጸደቀው የሚቀጥለው ሂደት ሰበር ሰሚ እንጂ ለመደበኛ ይግባኝ ሰሚው ፍርድ ቤት አይቀርብም። አመሰግናለሁ።